ስክሪን ሪከርድ አድርጋችሁ አበበች በላችሁ ከላይ ጻፉበት። ስሟ እንዲጠራላት ትፈልጋለች። የላትም፣ ያ ነገር የላትም። እሱ ጋር ንገሪያቸው። አሁን ያደርጉልሻል። ጀምሪ። ሰምታችኋል። ዝም ብላችሁ ጨማምራችሁ ከምትፖስቱ እንደዚህ እውነታውን ነገር ፖስቱ። እኔ እሙሙ ምናምን የለኝም። ሳወራው ግን ተገላልጬ ምናምን የተለያዩ አክሽኖች ምናምን እሱ ከሚያደርገው አንጻር ማለት ነው። ደግሞ እየሰማ ከሆነ እኔም አለኝ እሱ እንደዛው አክሽን ሲያደርግ ምናምን እኔም አሉኝ ቪዲዮዎች ማለት ነው። ይገርመዋል እንዴ! አይግረመው፣ አይ ዶንት ኬር አይግረመው። ግን እኔ እዚህ ጋር ስሜ እንዲጠራ የምፈልገው የለኝም ቪዲዮ፣ የተለያዩ ቪዲዮዎች ግን ስክሪንሾቶች፣ ስልኩ በእኔ ስክሪንሾት ነው የሞላው፣ በእኔ ፎቶዎች ነው የሞላው። ገባሽ? ይሄን ለብሳለች አይልም። ስክሪንሾት ያነሳኝ ነበረ። እነዛ ሌላ ቦታ ቢደርሱ ይደብራል፣ ከሱ ቢወጡ ይደብራል ብዬ ስለማስብ ነው ዛሬ የተናገርኩት ባለፈው ማለት ነው። በዛ ነገር ያስፈራራኛል። እህቴ ጋር ልኳል ምናምን። አሁን ላይ ግን ለማንም ቢልክ አይ ዶንት ኬር። በቃ ማንም አያውለኝም፣ ማንም አያስተዳድረኝም። ገባሽ? ከዚህ ነው ስትሮንግ መሆን ያለበት። ከዚህ በፊት አስለቅሶኛል። ስልኬን ባገኘው ቁጥር በእኔ ዙሪያ ባሉ ሰዎች እያስፈራራ ያን ቪዲዮ እየላከ ያን ፎቶዎች እየላከ አስፈራርቶኛል። ገባሽ? አሁን ላይ ግን አበበች ብር ሲልክልሽ ለምንድን ነው በተለያየ ለሰው ለምን በራሱ ስም አይልክም? ይኸውልሽ የመጀመሪያ ይሄ 4900 ድርሃም የላከልሽ በአቡበከር ሐሰን ኦሮማኖ በሚባል ሰው ነው የላከልሽ። ሁለተኛውን ድርሃም ደግሞ በሌላ ሰው ሌላ 4912 ድርሃም የላከልሽ ላይ ደግሞ ሌላ ስም ማለት እዚህ ወደዚህ የላከባቸው ወይስ ከዛ ከጀርመን ወደ ኢማራት የላከልኝ ለኔ ያለኝ የሆነ ሰዓት ላይ ሲልክልኝ ምኑ ተበላሽቶበት እንደሆነ ነው። ፓስፖርቱ አይደለም ቱርክኛ ነው፣ ቱርክ ነው ጀርመን ነው ያለው ሰውየው። ቀጥታ ቁጥር ደውሎልሽ አያውቅም? ወረቀት ስለሌለው ነው እኮ በሌላ ሰው ስልክ የሚለፍ ነው። ስልክ ይደውልልኝ ወረቀት ስለሌለው በሌላ ሰው ነው የሚልክላት። ወይኔ ግን ጢባሩ ለኔ እኮ 24000 ዩሮ ስራ ይኸውልሽ የ24000 ዩሮ ስራ እንስዬ ነው ለሷ ብዬ ከአሜሪካ ወደ ጀርመን አውጣ ከጀርመን ወደ እንደዚህ ነበር ልቤን ሲጠባው የነበረው። እንደዚህ ነበር ልቤን ሲጠባው ሲያደክመኝ የነበረው። 24000 ዩሮ ስትባይ በቃ ስመጥ ባንዴ እንትን ማለት ነው። ይኸውልሽ 24000 ዩሮ የሚከፈለው ሳይታች ታውቃላችሁ? እንትን ሶፍትዌር ኢንጂነር ነኝ አለ። እኔ እንደዛ የሚባል ፖዚሽን እንዳለም እኔ በብሩ አልሰመጥኩም። ባይዘው ይቅርታ አድርጉልኝና እኔ ብር ወዳድ ልጅ አይደለሁም። ሰርቼ ማገኝ ልጅ ስለሆንኩኝ በብሩ አልሰመጥኩም። መጥቶ መናገር ይችላል። በጣም በዛ ልጅ ፎቶ ሲያወራኝ ማለት ነው በጣም ለዛኛው ልጅ ውበት ነው የሰመጣችሁት። ገባኝ ቅድም መጀመሪያ። አዎ ግን የሰው ልጅ ደግሞ መልኩን እንደማታፈቅሪ ተረድቻለሁ። የሆነ ፍቅር ማለት መላመድ እንደሆነ ባለፈም ተናግሬያለሁ። መላመድ ነው ፍቅር ማለት ስትላመጂ ነው። ገባሽ? ያን መልክ እኔ ከሱ ጋር ደግሜ ሳምንት 15 ቀን ሳወራ የልጁን መልክ አላስታወስኩም። ባይዘው ማለት ነው ይሄኛው የሚያወራኝን የሚመክረኝን የሚዘክረኝን ገባሽ? 24 ሰዓት ማለት ከአንድ ሰው ጋራ አስቢ። ማንኛውም ሴት አትሰምጥም ማለት አይቻልም። ሰምጫለሁ። ስለዚህ ብሩን ጠይቄው ማለት ትሁት መጀመሪያ እስክትሰምጡ ድረስ በጣም እንደ ቱርክ ፊልም፣ ወይኔ የቱርክ ፊልም ሳይኔ ልቤ እንዴት ቅልጥ እንደሚል በቃ ልክ እንደ ቱርክ ፊልም አክተሮች ልባችሁን ጥብቅ አድርጎ በቃ መልአክ ሆኖ ጀንጅኖ ልክ ስምጥ ስትሉ ትክክለኛ ማንነቱ ይወጣል። እንደዛ የፍቅር ጥያቄ የማይጠይቅሽም ሲጀመር ማለት ነው። ማውራት ከጀመርሽ ጀምሮ ታወሪያለሽ። በቃ በዛው ሰምጠሽ። እኔ እንደዛ ነው የሆንኩትኝ እውነት ለመናገር ማለት ነው። እኔ እዚህ ቤት እስከምመጣው ደረጃ ድረስ የሚመክራችሁ ወንድ ትወዳላችሁ ሴቶች? ማንም ሴት እኮ ትወዳለች። ያኔ የሚመክራት የሚያበረታታት የሆነ ጸባዮቹ የሚቀየሩት የሆነ ችንከን ከያዘብሽ በኋላ ነው። እኔ አሁን ለምሳሌ እነዛም ቪዲዮዎች ምናምን ከያዘብኝ በኋላ ነው ጸባዩ የተቀየረብኝ እንጂ የሆነ ነገር ሲይዝ በቃ ይገለበጣል። እና ጥሩ ሰው ነበረ ዋይዘዌ ማለት ነው። መጥፎነቱን ብቻ ሳይሆን መጀመሪያ ስገናኝ ጥሩ ሰው ነበረ። ያወራኛል፣ ፍቅር ይሰጠኛል። ያኔ ፍቅር ለማይሰጥሽ ሰው ዝም ብለሽ አንቺ እኮ ለምሳሌ ፍቅር መስጠት አሁን እዚህ ጋር የማያውቅ ወንድ ካለ ለሴት እንዴት ፍቅር እንደሚሰጥ እንዲማር በዛው ፍቅር መስጠት ማለት ምንድን ነው? እንዴት ነው የሚሰጥሽ? ይኸውልሽ መጀመሪያ በቪዲዮ ሳላየው ያከብረኛል፣ ይሰማኛል፣ ጊዜ ይሰጠኛል። ሴት ልጅ ደግሞ ከምንም በላይ ጊዜ የሚሰጣትን ወንድ ትወዳለች። ገባሽ? በኋላ ላይ ሊሰለችሽ ይችላል ጊዜው ሲበዛም ማለት ነው። ግን ያከብረኛል። ከዛስ የሆነ ነገር ያንን ቪዲዮ ያዘ። ያንን ቪዲዮ ምናምን ሲኖረው እጁ ላይ ያ ክብርም ጠፋ። እንደሱ የሚንቀኝ የለም፣ እንደሱ ዝቅ የሚያደርገኝ የለም።
እናቴን ድረስ የሚሰድብ ሰው ነው። እሺ ለመጀመሪያ ጊዜ ዝቅ ሲያደርግሽ እንዴ ምን ሆነክ ነው? ሲቀር ይቀራል ምናምን ነገር ስትይው ነው ቪዲዮ እንደያዘብሽ የነገረሽ? አዎ መጀመሪያ ጊዜ ላይ በጣም ተጣላንና እንትኑን ሳልን ማለት ነው በአካል ሳላቀው እሱም በፎቶ በልጁ ፎቶ ብቻ ሳወራው ነው እነዛን ቪዲዮዎች ሪከርድ ሲያደርገኝ የነበረው ማለት ነው። ከዛ ቪዲዮ ሳይከፍት አንቺ ብቻ ቪዲዮ እየከፈትሽ ባለ ሰዓት ከዛ በኋላ ምን ሆንኩኝ? በምን ተጣላ መሰለሽ? ያ በሆነ ነገር ብቻ ተጣላንና ብሎክ አደረኩት እኔ ማለት ነው። ከዛ በሌላ ቁጥር መጥቶ ያንን ቪዲዮ እንዳለው አሳየኝ፣ ብሎኩን እንዳነሳለት ወደ ሳይሆን በግድሽ ብሎክ እንድትፈቺ ማለት ነው። ከዛ በኋላ ብሎኩን አነሳሁኝ። ከዛ በቃ ጀመረ መጣላታችን። ስንጣላ እኔ ነኝ ብሎኩን እንዲያነሳ መለምነው። ለምን ምን ያስቡ ይሆን ምን ያደርግ ይሆን ብዬ በጣም እጨነቃለሁኝ። ገባሽ? አንድ ቀን ማደር አልችልም ብሎክ አድርጎኝ እየመጣሁኝ ሄጄ በሌላ ስልክ ከኢትዮጵያ እንኳን ስልክ አስልኬ አንዱ ስልክ እንዴት ነው ያገኘው? የእህቴን ስልክ የሆነ አፕሊኬሽን ልክፈትበት ብያት ለምኛት አፕሊኬሽን ከፍቼ የእሱን ስልክ ሴፍ አድርጌ አወራው ነበረ። ከዛ በኋላ ይመጣል። አንድ ቀን ብሎክ አድርጎኝ እሱ ፈቶ መጥቶ አውርቶኝ ያውቅ እኔ ነበርኩኝ። ቢኮዝ ያንን ቪዲዮ ፈራ ነበረ። አሁን ላይ ግን እመቤቴን አልፈራም። አሁን ላይ ይላክላት ላሰሪ እምፈራው የነበረው ላሰሪ ይልካሉ ይላክላት። አሁን ላይ ይላክላት ከፈለገ አልወጣሁኝ እዛ ሆኜ ነው የማወራው። ከፈለገ ይላክላት ዛሬውኑ ማለት ነው። አስቀድመሽ አንቺ ነግረሻት ነው? አልነገርኳትም። በቃ ከፈለገ ይላክላት። ለኔ ካለው ምንም ነገር አያደርጉኝም። ግን ያንን ቪዲዮ ለሷ ሲልክላት እሱም እዚህ ሚዲያ ላይ እንደሚወጣ ፎቶ እርግጠኛ መሆን አለበት። በቃ የሱም ምርቃን ቪዲዮ ይወጣለታል፣ ይወጣለታል። የሱ ፎቶም ይወጣለታል። ያንን ቪዲዮ ከፈለገ ይላክላት። የዚህን ያክል እኔ እሷ አልወለደችኝም። አሁን ላይ የብዙ ነገሮች እኔም ያሰሪው ስልክም አለው ቀላል እንኳን ያሰሪው የቤተሰቦቿ አለ እንኳን እንዲህ በጣም ተፋቅረው ነበር እኮ ምን ሆናችሁ ነው? እንኳን መዳሟን ወንድሜ ነው ብላ አስተዋውቃት መዳሟን ራሱ ያወራት ነበር። እኔ መዳምን ራሱ አለመጀንጀኑ ከባሉ አለማፋታቱ ጊዜ ይስጠው እና እንትን የቤተሰቦቿ እንኳን የእህቷ ስልክ አለው። የወንድምሽና የእናትሽን አድራሻ ስጪኝ ሽማግሌ ላክ እያለ ይጠይቀኝ ነበር። የወንድሜና የእናቴን ብሰጥ ኑሮ ምን ውስጥ ነበር ዛሬ መግቢያ። እህቴ እንኳን ጓደኛዬ ናት። ኢትስ ኦኬ። ይሄን ላይቭ ብሰማ እህቴ ምንም ችግር የለብኝም። እህቴ ማለት ጓደኛዬ ናት፣ በቃ ኩዬ ማለት ናት። ግን የወንድሜን ብሰጥ እኔ እንጃ። አሁን ላይ ብዙ እንኳንም ያላደረኳቸው እሱ አድርጊ ብሎ እንኳንም ያላደረኳቸው ብዬ የምላቸው ነገሮች ብዙ አሉ። ብዙ ማለት ነው። ፈጣሪ ሲወድሽ ብዙ ሳትጎጂ ከዚህ ሪሌሽንሺፕ ይኸውልሽ፣ አንቺ በህይወታችን ፈጣሪ የጻፈው ነገር ነው የሚሆነው። አንቺ እዚህ ቤት ከማርቆስ ጋር ለመታረቅ መተሽ የደረሰብሽን ነገር እያለቀሽ ስታወሪ ብዙ ሰው ሲፈርድብሽ ነበር። ብሩን በልተሽ ይቃማ ካሰራልሽ በኋላ ልትከጂው ምናምን ሲሉሽ ነበረ። ከዛም አንቺ ጋር ብዙ ሴቶች እንዲመጡ ማስረጃ ይዘውልሽ ሁሉን ነገር እንድታቂ ፈጣሪ ስለፈለገ ነው። አንቺ አስታርቂኝ ብለሽ መጣሽ። ፈጣሪ ደግሞ ሐቁን እንድታቂ ያደረገሽ። እኔ አስታርቂ ብዬ ነው የመጣሁት። መለየት እንኳን አልፈልግም ከሱ ለአንድ ቀን እንኳን። እኔ እና አንቺን እኮ ምንም የሚለየን ነገር አይኖርም በዚህ ምድር ላይ ነው የሚለኝ። እኔም እንደዛው ገባሽ? ላለመለየት ነው አንቺ ጋር ድረስ የመጣሁት። እኔ ግን ግን ወረቀት ሳይኖረው ነበር ከመዳም ቤት አስወጥቶ ልመጣ ነው ከጀርመን ብሎ 3 ልመጣ ነው እያለ ሲከነስል ስንት ወር ስትጠብቂ አየሽ። አሁን ወረቀት እንደሌለው ነገረችሽ አይደል እኮ። ታዲያ እኔን እኮ አስወጣኝ እኮ ከስራዬ እኮ አስወጣኝ እኮ። እኔ በኢማራት ምድር ነሽ እኮ ከስራሽ ልትወጪ ነው አሁን። በዚህ ወር መጨረሻ እኮ አንቺ ለቃቂ ነሽ። ስራ ፈተሽ እጃዛ ቤት ልትቀመጪ ነው። አየር ላይ ጥሎሽ ሄደ። አየር ላይ ሱቅ ሞባይል ቤት ከፍትልሻለሁ ሲሰክስ ለኔም ሰክሶኛል። ሞባይል ቤት ልከፍትላት ነው ብሎ እንደ መሲ ብሪጅስቶን ሞባይል ቤት ከፍትላታለሁ አለኝ። ኪያዛ አርሴማን አናግሬ ጨርሻለሁ። ሱቅ ፈልግልኝ ብዬ ብር ልልክ ነው 42000 ድርሃም ልልክ ነው ሱቅ የምከፍትበት በ42000 ድርሃም። መጀመሪያ ላይ የኪያዛ አርሴማ ሱቅ ራሱ የኔ ሱቅ ነው ብሎኝ ነበር መጀመሪያ ማለት ነው። ኢቃማውን ያሰራልኝ ስፖንሰሪ ኪያዛ አርሴማ ነው። ኢቃማውን የሚያሰራልሽ ሱቁ ልክ ሲያልቅ ያ ሱቅ እንትን ኢቃማሽ ሲያልቅ ያ ሱቅ የኛ ነው ያለኝ። እኔ እመጣለሁ ሱቁ የኛ ነው። አበበች አንዴ ስዊት ደግሞ ታውራ አንዴ ስዊትን ደግሞ ስሚያት። ተመሳሳይ ታሪክ ከኔ ጋር እኔ ታሪኬን አውርቻለሁ። ኧረ መቼ ጨረሰች? እንትና እኮ ገና ለወንድሟ
ቪዲዮ ተልኮባት ነው የኔ ያልቃል። ቅድም ጀምራ ቁጭ ስላለች ስለሆነ ነው። እሺ ይኸውላችሁ በመጀመሪያ ሁላችሁ